ከውሽማዋ ጋር ሀገር ሰላም ብላ እየተሳሳመች ደስታዋን ስታጣጥም ባሏ በድንገት ሳይታሰብ ከች ይልባታል። ፍቅር እያለ እየጠራት ሲገባ እሷም በመደንገጥ ውሽማዋን ወደ ውስጥ ታስጥመዋለች። አቤት የኔ ፍቅር መጣህልኝ ብላ ምንም እንዳልተፈጠረ ታስመስላለች። ነገር ግን እሱ ልብሱን ማውላለቅ ይጀምራል ከእሷ ጋር ለመሆን። እሷም እንዳትገባ እኔ ልወጣ ነው በማለት ልታስቆመው ትሞክራለች። ነገር ግን እሱ በጣም እንደናፈቀችውና እንደ ፔናልቲ ምችት ብላ ቁጭ ስላለች ሳልሾትሽ አልመለስም አልሰማሽም በማለት ልብሱን ማውላለቁን ይቀጥላል። እሷም አይሆንም ብላ ድርቅ ስትል ባል አሁን መጠርጠር ይጀምራል። ምንድነው ውስጥ የደበቅሽው በማለት ማፋጠጥ ይጀምራል። እረ ምንም ትልና በሩ እየተንኳኳ ነው ሂድና ክፈት ትለዋለች። እሱም ዞር በይ እስኪ ወደዛ ብሎ ሊገባ ሲል የበሩን ደውል ሲሰማ አቁሞ ወደ በሩ ይሄዳል ትቷት። ማን ነው እያለ ይወጣል። እሷም ልቧ እርፍ ይላል ከውርደት ስለተረፈች። ከዛም ውሽማውን ወዲያው አስወጥታው ፎጣ ትሰጠውና ቶሎ ከቤት እንዲወጣ ትነግረዋለች። ባለም ውጭ ሆኖ ከጓደኛው ጋር እያወራ ነበርና ሚስት ባሏን ለማዘናጋት ትሞክራለች። ውሽማውን ከግቢ ለማስወጣት አውቃ እራሷን ስትስት ውሽማም ሮጦ ያመልጣል። ባለም እውነት መስሎት ስለሷ እየተጨነቀ ጓደኛው ዶክተሩ ቼክ አድርጓት መድኃኒት አዞላት ይሄዳል። ከዛ ከጊዜያት በኋላ እያስመለሳት እናያለን። ማርገዟንም በዛው ስታውቅ ትደነግጣለች። ባለም ይመጣና በሩን ሲያንኳኳ አቤት ትልና ፊቷን ታጥባ በሩን ትከፍትለታለች። እሱም ፈገግ እያለ ሲገባ እሷ ፊቷን ጥላ ስለነበር ምን ሆነሽ ነው ይላታል። አይ ምንም ስትለው ከኋላ የደበቀችውን ነገር አምጪው ብሎ ሲቀበላት እንዳረገዘች ሲያውቅ በደስታ ያብዳል። እሷም በማስመሰል ከሌላ አርግዛ አባት ልትሆን ነው ትለዋለች። እሱም በደስታ አቅፎ ይጮዋል። ነገር ግን እሷ እውነቱን ስለምታውቅ ወይኔ ጉዴ ፈላ ትላለች። ወደ ሆቴል ምግብ ለመብላት ይሄዳሉ እና አስተናጋጁም የሷ ውሽማ ነበር። የምግብ ዝርዝሩን ከሰጣቸው በኋላም እነሱ ይተያያሉ። ባልየውም ሚስቴ እርጉዝ ስለሆነች ለሷ የሚሆን ምግብ እንዲያመጣላት ሲነግረው ውሽማው ድንግጥ ይልና እርጉዝ ብሎ ወደ እሷ ይዞራል። ከዛ እሱም ይታዘዝና ይሄዳል። ከዛ እሷም መጸዳጃ ቤት ደርሼ ልምጣ ትልና ተከትላው ትሄዳለች። ውሽማው ምግብ ኦርደር እያደረገ ነበር። ከኋላው ትመጣና ምን ነው የተናደድክ ትመስላለህ ስትለው እሱም ይዞርና እና ምን ማለት ነበረብኝ ሲላት ማለት ልጁ የማን መስሎክ ነው ብላ ፈገግ ስትል እሱም ይደነግጥና የራሱ እንደሆነ ሲገባው በደስታ አቅፏት መሳም ይጀምራል። ከዛ ሰውዬ እንዴት ነው መገላግልሽ አብረን መኖር ምን ጀምሮ ሲላት አይ እንደዛ አይሆንም ባለንበት ቦታ ሆነን በሚስጥር እንቀጥላለን ብላ ነግራው ታሳምነዋለች። ከዛ ባሏም ስትቆይበት ይመጣል። እነሱም እንደማይተዋወቁ ያስመስላሉ። እሱም ምን ነው ቆየሽ ብሎ ይዟት ወደ ጠረጴዛው ይሄዳሉ። ውሽማውም ምግባቸውን አቅርቦላቸው ከጨረሰ በኋላ ውሃውን አውቆ ይደፋበታል። እሱም ተናዶ አንተ ማትረባ አይን የለህም እንዴ ይለዋል። ሚስትየውም እንዲረጋጋ ትነግረዋለች። እሺ ይላትና እሺ አሁን ከፊቴ ጥፋ እንዳላይክ ሲለው እሺ ብዙ አታውራ ብሎ ሊሄድ ሲል በንዴት ለኔ መልስ ትመልሳለህ ብሎ በአንድ ቡጢ ምት ይጥለዋል። ሚስትየውም ምን ሆንክ ብላ ትጨዋለች። እንውጣ በቃ ብላ ስትለው ውሽማውም ስሟን ጠርቶ ተዩ ይምታኝ ሲላት ባልም ተገርሞ ይሄ ሰውዬ ያውቅሻል እንዴ ብሎ ያፋጥጣታል። እረ የትም አላውቀውም ባክህ ና አሁን እንውጣ እያለች ታጣድፈዋለች። እሱም እየጠየቅኩሽ እኮ ነው የት ነው የምትተዋወቂው ብሎ ግርም ሲል እሷም የውሸት ሆዷን ይዛ እንዳመማት ማስመሰል ስትጀምር ባልም ደንግጦ ይዟት ለመሄድ ይገደዳል። ነገር ግን ያንተን ጉዳይ አልጨረስንም ብሎ ዝቶበት ይሄዳል። ከዛ ቤት ወስዷት አልጋ ላይ አስተኝቷት ሲወጣ በስልኳ መልእክት ይገባላታል። መልእክቱም ከውሽማው የተላከ ሲሆን ስታዳምጠውም በጣም እንደተናደደና ቤታቸው በረንዳ ላይ ቆሞ ሊያናግራት እየጠበቃት ስለሆነ ቶሎ እንድትወጣ ያስጠነቅቃታል። እሷም ደንግጣ እያለች ባልም ይመጣና ምንድነው አምጪው ስልኩን ሲላት እሷም አይ ጓደኛዬ ናት ትለውና ስልኩን ታስቀምጣለች። እሱም እሺ በቃ አልጫናትም ብሎ ጥሏት ይወጣል። እሷም ቶሎ ብላ ትወጣና ታገኘዋለች። ብለ እሱ እያለ መምጣት ጀመርክ ብላው ይዛው ትራመዳለች።
ምን ላርግ ናፍቆትሽ አላስቻለኝም ይላታል። ይህን ሰውዬ ጥለሽ ውጪ ስልሽም እምቢ አልሽኝ፣ አሁን እዚህ ጋር ቅፍ ላርግሽ እንዴ ሲላት እረፍ እስኪ ወደዛ ትለዋለች። እያወሩ እየሄዱ አሁንም ሲነሳበት እንደው አንቺን እዚህ ጋር ነበር ማጋደም አልጋ ቢኖር ብሎ ሲያቅፋት ገፍትራው በጥፊ ታጮለዋለች። እሱም በቃ ይቅርታ ብሎ ሲጠይቃት እሺ በቃ አሁን ከዚህ ሂድ ትለዋለች። ነገር ግን ሲያወሩ የባሏ ጓደኛ ከኋላቸው ሆኖ ሲመለከታቸው ነበር። ከኋላዋ ይመጣና ሲነካት ትደነግጣለች። ኦ አንተነህ እንዴ እያለች እየተሳሳቁ ባሏም ይመጣና የት ሄደሽ ነው ብሏት ይዟት ይገባል። እናም ጠዋት ላይ ባልየው ሻንጣውን ይዞ እየወጣ ለትንሽ ቀን ለስራ እንደሚወጣ ሲነግራት እሷም በውስጧ ደስ እያላት አውቃ እየተናደደች እንደሆነ በማስመሰል እሱም ስሟት ይወጣል። እሷም የኔ ጊዜ አሁን ነው በማለት ለውሽማዋ ደውላ ና ስትለው እሱም በፍጥነት ይደርሳል። እሷም ገና በሩን ስትከፍትለት ታስሮ እንደተፈታ ውሻ ዘሎ ያቅፋትና መሳሳም ይጀምራሉ። እችን ቀን ስጠብቃት ነበር እያለ አሁንም እየተሳሳሙ በመሃል ያቆምና ቆይ አንዴ ስጦታ አምጥቼልሻለሁ ይልና ከኪሱ ዳይፐር አውጥቶ ይሰጣታል። እሷም እየሳቀች ምንድነው ይሄ ትልና በጣቷ ብቻ ተቀብላው ወርውራው አሁን እሱን ተውና አንተን ነው የምፈልገው ብላ ስታቅፈው እሱም ደንግጦ ስጦታዬን እያጣጣልሽ ነው በዚህ አቅም የገዛሁትን ይላትና ተናዶ ይሄዳል። እሷም እንደ ነገው እየሳቀች ከደረጃ ስትወርድ በድንገት ትወድቃለች። ስልክም ወደ ባሏ ስትደውል ባልም ስልኩን አላየውም ነበር፣ ሳያነሳ ይቀራል። ከዛ ወደ ውሽማው ደውላለት ወደ ሆስፒታል ይወስዳታል። ያ ዶክተሩ ጓደኛውም ለባሏ ሚስትየው ሆስፒታል እንደገባችም ይነግረዋል። ባልም ደንግጦ ወደ ሆስፒታል ሲደርስ ውሽማውም እዛ ቁጭ ብሎ ሲያስተምማት ነበር። ባልም ይናደድና አንተ ምን አባክ ትሰራለህ እዚህ ብሎ ማንቁርቱን ያንቀዋል። እሱም ልቀቀኝ ባክህ ወደዛ ይለዋል። ዶክተሩም ይመጣና ማን ነው የእሷ አስታማሚ ሲላቸው ሁለቱም እኩል አቤት ይላሉ። ባል ይናደድና የገዛ ሚስቴን አንተ ነህ የምታስታምምልኝ ይለውና አሁንም ይያያዛሉ። ባልም የተለመደውን ቡጢ ያጉርሰዋል። ከዛ ያጓደኛው ዶክተሩም ይመጣና አቁሙ እስኪ አሁን ዋናው ነገር እሷና ልጁ ደህና መሆናቸው ነው ብሎ ያረጋጋቸዋል። ውሽማም ገላጋይ ስለበዛ ያዙኝ ልቀቁኝ ማለት ይጀምራል። ዶክተሩም ለባሏ ሂድና ሚስትህን እያት ብሎ ይነግረዋል። ሚስትየውም ልጁን ወልዳ ተኝታ ባልም ይገባል። እሷም ደንግጣ ሄደ ካልነበረም እንዴ ትለዋለች። እሱም ሁሉንም ነገር እንዳወቀ እየነገራት ይጮህባታል። አሁንም በመካድ ማስተባበሏን ትቀጥላለች። እሱም ልጁ የማን ነው ብሎ እያፋጠጣት ውሽማውም ይገባና ልጄን እስኪ አምጪው ሲላት እሷም ልጁ ያንተ አይደለም የባሌ ነው ብላ እሱንም ሽምጥጥ ታደርገዋለች። ውሽማውም እያዘነ ያንተ ነው እያልሽኝ ስትነግሪኝ አልነበረም እንዴ? አሁን ምን አባሽ ነው የምትቀባጥሪው? ልጄን አምጪው አልኩሽ እኮ እያለ ሲጮህባት ዶክተሩም ይመጣና አቁም፣ ሆስፒታል ውስጥ ማንም መረበሽ አይችልም ይልና ልጁን አምጪው ብሎ በስስት ይቀበላትና እንደ ራሱ ልጅ እቅፍ አድርጎ ሲያጫውተው ባል መጠርጠር ይጀምራል። ምናልባት የእሱ ልጅ ይሆን እንዴ? እቺ እኮ አታረገውም አይባልም እያለ ያሰላስላል። ተው እንጂ ዶክ አርገኸው እንዳይሆን ይላል በሐሳብ። ከዛ እንደነገው ባል ውሽማንና ጓደኛው ዶክተሩን እቤቱ ጠርቷቸው ቁጭ ብለው ይጠብቁታል። ውሽማም ምን ሊያደርገን ነው እያለ በፍርሃት ይነጋገራሉ። ባልም ልጁን አቅፎ ላይተር በእጁ ይዞ ይመጣል ወደ እነሱ። አሁን ይሄ ልጅ የማን ነው? ሳላቃጥለው ንገሩኝ ይላል። ዶክተሩም ምን ነካክ? የገዛ ልጅህን ልትገለው ነው እንዴ ሲለው ባልም እሱን አንተ አትነግረኝም፣ አሁን ላቃጥለው ነው ተናዝዝ ይለዋል። ውሽማውም ልጁን ማቃጠል መፍትሄ አያስገኝም እያለ ይነግረዋል። ዶክተሩም እንዴት እንዲህ የወረደ ሀሳብ ታስባለህ? ይህን ካንተ አልጠብቅም ጓደኛ ይለዋል። ከዛ ባልም እሺ ይልና ላይተሩን ይጥልና ልጁን ሲወረውረው ዶክተሩ ወይኔ ልጄ ብሎ ዝቅ ይልና ሲያነሳው አሻንጉሊት ብቻ ነበር። ከዛ ባልም ልጁ የሱ እንደሆነ ሲያረጋግጥ አንቆ ይይዘዋል። አንተ ጓደኛ ያልነበርክም እንዴ? እንዴት እንዲህ ታደርጋለህ? ይለውና ሲገፈትረው ዶክተሩ መናገር ይጀምራል። በእኔ ብቻ ነው እንዴ የምትፈርደው? ያቺ ባለጌ ሚስት እግሯን ለሁሉም ስትከፍት ምን ማድረግ ነበረብኝ? እምቢ ማለት ነበረብኝ ሲለው ባል ይናደድና በውሽማው ፊት ላይ የተለማመደውን ቡጢ ለዶክተሩም ጽዋ ያቅምሰዋል። ውሽማውም ደንግጦ እሱን የመታው መስሎት ቦክስ ይይዛል። ነገር ግን በድንጋጤ እኔ ከዚህ ጨዋታ ውስጥ የለውበትም ብሎ እየሮጠ ይወጣል ከቤቱ። ከዛ ሚስትም ትመጣና ምን እየተፈጠረ ነው ትላለች። ምን አርጋቸው ነው ስትለው
በአንቺ የተነሳ ከጓደኛ ያጣላሽኝ፣ በአንቺ ስግብግብ ስሜት የተነሳ ሕይወታችንን አበላሸሽው እያለ ሲጮህባት፣ እሷም እንደዛ አይደለም እኮ እያለች ማልቀስ ስትጀምር ልቀቂኝ ባክሽ ወደዛ ብሏት ይገባል። ዶክተሩም ፊቱን እያሸ ሲወጣ እሷም ተከትለው ምን ብለህ ነግረኸው ነው ስለኛ ትለዋለች። እሱም በቃ አልኩሽ እኮ ሁሉም ነገር አብቅቷል፣ ምንም የምትደብቂው ነገር የለም ብሏት ጥሏት ይሄዳል። የት ነው የምትሄደው? እኔም ብቻ አጋፍጠ ስትለው የራስሽ ጉዳይ ብሏት ይሄዳል። ቁም ማትረባ ትለዋለች። ከዛ ባልም ሻንጣ ይዞ ይመጣል። እሺ እንዴት ነው? እንዴት ነሽ? አሁንም ተስፋ አልቆረጥሽም ይላታል። እሷም በማዘን ፍቅር ሌላ ውሸት ነው፣ አንተን ብቻ ነበር የማፍቅረው እያለች ፊቱን ስትነካካው አዎ ልክ ነሽ፣ ከኔ ጋር 3 ወንድ እቤቴ ውስጥ ስታጫውቺ ነበር ስለምታፈቅርኝ ይላታል። እባክህ ይቅር በለኝ። አንድ እድል እንዲሰጣት ብትጠይቁም የሱ ምላሽ ሻንጣሽን ይዘሽ ጥፊ፣ በዚህ በር በኩል ድጋሚ እንዳታልፊ ብሎ አስጠንቅቋት ይገባና በሩን ይዘጋል። እሷም እባክህ እያለች ብትለምነው ሳይሰማት ይሄዳል። እሷ ከ3 አንድ አታ ስትሄድ ባልም የሰውን ልጅ እንደ ራሱ አድርጎ በማሳደግ አብረው መኖር እየጀመሩ ፊልሙም በዚህ ያበቃል። ከዚህ ፊልም የተረዳችሁትን ኮመንት ላይ አስቀምጡ። ቀጣይም እንዲህ አይነት ፊልም እንዲደርሳችሁ ፎሎ በማድረግ ይጠብቁን። ቻው።